ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። እና አብ አምላክም ከሆነ ወልድም አምላክ ከሆነ ስልጣናቸው ይበላለጣል ማለት ነው። አውፈይ አንብብና ጨርስ። እንዴት ለራሱ ማድረግ አይቻልም? አብ ሲያደርግ አይቼ ነው እንጂ ያለ ነው እኮ። ጨርሰው አንብብና ጨርስ። አይችልም ካለሆነ ጨርሰው። ወልድ ከራሱ ሊያደርግ ምንም አይቻልም። ቀጥለው ያ የሚለውን ከዚህ ጀምረ ቀጥለው። የሚያደርገውን ሁሉ ወልድ ደግሞ ይህን እንዲያደርግ እንዲሁ ያደርጋልና እና በትእዛዝ ነው የሚሰራዋ። ትእዛዝ ማንም የፈጣሪውን ትእዛዝ ከተቀበለ ይሰራል። አብዱልናስር ትእዛዝ የሚለውን አሳየኝ እስቲ። እኔ አልተነበበልኝም፣ ከስርም ያሉት አላዩትም። ትእዛዝ የሚለው የትኛው ቃል ነው? አይደለም ትእዛዝ የሚል የቱ ጋር ነው ያነበብከው? ዮሐንስ 5:30 ላይ ያለ ፈቃድ አላለም። እሱ ያለ ፈቃድ አላለም። እችኛዋን ሳታነብ ነው 30 የደረስከው። ወይኔ እኔ ጠንበለላለች ሴትየዋ። 30 ላይ አድርግልኝ። እያንዳንዱን እስከ 30 ድረስ አፈርስብህ ነበረ። በዚህኛውም እኔ 30 ላይ ላድርግ። ጊዜ ለመግደል እናነባለን። እስከ 30 ወደ ታች አድርጎ 19 ላይ እስከ 30 እናነባለን። ታውኩልህ። ምክንያቱም ወደ 23-20 ከገባን ደግሞ ከመቃብር ድምፁን እንደሚሰሙት እንደሚፈርድ ምናምን እንደሚናገረው ፈራጅ ማን ነው? ከመቃብር ድምፁን የሚሰሙት ማን ነው? ከፈጣሪ ውጭ ማንም እንደሌለ በትንሣኤ ሕይወት የሚሰጥ ኢየሱስ ብቻ እንደሆነ እዛ ሊያመጣልህና አምላክነቱን ነው ይበልጥ ማሳይብህ። ግን 30 ላይ ልምጣልህና ለአንተ ልስማማለህ። 30 ላይ ከቁጥር 8 ጀምሮ እንደዚህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል አለ። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ። እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። አሁን ጥያቄያችሁ የእናንተ ምንድን ነው? እሱ የአብዱል ነስር ጥያቄ ምንድን ነው? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ክርስቶስ ምን ብሎ ተናግሯል ነው? ከራሴ አንዳች ላደርግ አይቻለኝም፣ የላከኝም ፍቃድ ነው ማደርገው እንጂ ፍቃዴን አልሻም ብሏል። የኢየሱስ ፍቃድና ያ ፍቃድ ይለያያል። ከራሱ ምንም ማድረግ አይችልም ነው ያንተ ጥያቄ አይደለ? መልካም። እንዴት ፈጣሪ ከሆነ እንዴት ከራሱ አንዳች ነገር ማድረግ አይችልም? ፈጣሪ ከሆነ ፈጣሪ የፈለገውን ያደርጋል። እሱ ደግሞ ፈጣሪ ከሆነ ለምን የፈለገ ለራሱ አያደርግም? እሺ ልመልስልህ። ፍቃዴን አልሻም አለ፣ ከራሴ አላደርግም አለ። ሁለት ነገሮች፣ አንዳች ከራሴ ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። እችን አሁን እንደሰማው እፈርዳለሁ የሚለው ቁጥር 19 ላይ አይተናታል። ቁጥር 23 ላይም አለች። የላከኝም ፍቃድ እንጂ ፍቃዴን አልሻም ይላል። የላከው ፍቃዱ ምንድን ነው? እሱ ታውቀዋለህ አብዱል ናስር? ፍቃዱ የላከው ፍቃድ ማለት ነው። ሁሉም ነገር ላይ ስራ ሲሰራም ሲናገርም የራሱን ፍቃድ የአባቱን ፍቃድ መጠበቅ ነው። መልካም። ስለዚህ የአባቱ ፍቃድ 6:40 ክፈትልን። የአባቱ ፍቃድ ምን እንደሆነ ላሳየ። ዮሐንስ 6:40 አንብበው እስኪ። 6:40 እንደዚህ ይላል። ለአንብብልህ ላነበዋለህ። አንብበው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይህ ነው ይላል። የአባቴ ፍቃድ ምንድን ነው አለ? ልጅን አይቶ በእርሱ የሚያምኑ ሁሉ የዘላለም ሕይወትን እንዲያገኙ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ። ቅድም ምን አለ? ፍቃዴን አልሻም። የማን ፍቃድ ነው ማደርገው አለ? የአባቴን ፍቃድ እንጂ አለ።
የአባቱ ፍቃድ ምን ብሎ ምንድን ማመን ነው? ነው? የአባቱ ፍቃድ ደግሞ ምንድን ነው ስንል በልጁ እንድታምን ነው አለ። ልጁ ደግሞ ምን የሚያደርግ ነው? በመጨረሻ ቀን ከመቃብር የሚያስነሳ ነው። ከመቃብር የሚያስነሳት ማን? የሚችል ደግሞ ማን ነው? አንድ ፈጣሪ ብቻ ነው። አባትየው ፍቃዱ ምንድን ነው? በልጁ እንድታምን። ልጁ ፍቃዱ የሚፈልገው ምንድን ነው? የአባቱን ፍቃድ ማድረግ። አባቱ ደግሞ ፍቃዱ ምንድን ነው? እሱ በልጁ እንድታምን። ልብ በል፣ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው። የአባቴ ፍቃድ ምንድን ነው አለ? በእኔ እየሰማ ነው። በእኔ አዎ እንድታምን ነው የሰማው ነው። የአባቴ ፍቃድ። ምን ከዛስ ምን ብሎ በመጨረሻው ቀን ማመን ነው ወንድም? አስነሳሃለሁ። የዘላለም ሕይወት እሱ እንደሚሰጥ ማመን፣ የዘላለም ማመን ሕይወት እንደሚሰጥህ በልጁ ማመን፣ ከመቃብር የሚቀሰቅስህ እሱ እንደሆነ ማመን የአባቱ ፍቃድ ነው። ፍቃዳቸው ይለያያል ወይ? ኔቨር። 17 10ን ክፈትልኝ። ዮሐንስ 17 10 እንደዚህ ይላል ለወንድማችን አብዱል ነስር፣ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስላንተ ከብሬአለሁ ይላል። የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ስለዚህ ልብ በል፣ ከራሴ አንዳች ማድረግ አይቻለኝም ሲል ቆይ ከራሴ ለእኔም የሰጠኝ ተራ የሰጠኝ ሂድ። እኔ እኮ አንተን አክብሬ ነው። ለእኔም ተራ የሰጠኝ ተናገር እንጂ እኔ አብዱል ነስር ቅድም እኮ ዝም አልክ መናገር እኮ ይፈልጋል። 6:40 ፍቃዱን ጠይቄህ እኮ ዝም አልከኝ እኮ። አሁን ምን መሰለህ የውኑ ላይ ጥያቄ አለኝ። አሁን ምሳሌ አንተ በአልኮ ላይ ምን ብለን ነው የምናምነው ሲል እሺ መልስልኝ። ምን ብለን ነው? መልካም፣ ይኸው እንዲህ ይላል አምላክ ብለን ነው የምናምነው ወይ የተላከ መልእክተኛ ብለን ነው የምናምነው? እሺ ከቁጥር 39 እንደዚህ ይላል። ቁጥር 40 ላይ እንደዚህ ይላል። ያው ልጅን አይቶ አለ። ምን ይላል መሰለ? ልጅን አይቶ በእርሱ የሚያምን ሁሉ አለ። ምን ይላል? አንብበው። ልጅን አይቶ በእርሱ የሚያምን፣ ትንሽ ከፍ አድርገው። ልጅን አይቶ በእርሱ የሚያምን ሲል ሁሉ በምን እርሱ ማለት ልጅ ነው ወይ አብ ነው? እኮ አዳምጣ። እሺ እዛው ይመልስልሃል። ልጅን ያለህ እኮ ነው። ልጅንም አይቶ በእርሱ ልጅ የተባለው ነው እርሱ የተባለው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው አለ። የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ ማመን። እኔም አለ በእርሱ ማለት እኮ በእግዚአብሔር ነው። በእርሱ ያለ እኮ በእግዚአብሔር ነው። ልጁን አይቶ በእርሱ ማመን ማለት በእግዚአብሔር ማመን ነው። ልጅንም አይቶ እርሱ የተባለው ለመጀመሪያው ስም ነው የመጣው። እርሱ የሚመጣው ለመጀመሪያው ላልተጠቀሰ ስም አይመጣም። እርሱ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ደግሞ የሚለው መጣ። የአባቴ ፍቃድ ይህ ነው። እኔም አለ ወንድም እኔም አለ አምላክ ነው ብለሃል። እሺ አዳምጫለሁ አንድ ጊዜ። እኔም ያለው ማን ነው? እሱ ወንድማችን እኔም ያለው ማን ነው? የቱ ጋር ነው ያልከው? ያው በመጨረሻ ቀን እኔም በመጨረሻ ቀን አስነሳዋለሁ። ማን ነው ይህን ያለው? ኢየሱስ ይሆን ሳይሆን ነው። ምክንያቱም እየተናገረ ያለው ኢየሱስ ስለሆነ። ስለዚህ አሁን አዳምጥ። በቃ ይጋጫል እንዴ? እንደዚህ ከሆነ ይጋጫል። ወንጌሉ ይጋጫል እንዴ? ሌላ ቦታ ደግሞ አንደኛ ቆሮንቶስ ምዕራፍ 10 አዳምጥ፣ መልሰው ቃል። ስለዚህ ምንድነው እሱ የአባቱ ፍቃድ ልጁን አይቶ ማመን ነው። ልጁም ደግሞ ከመቃብር እንደሚያስነሳ ማመን ነው። ስለዚህ ቅድምም ብያችኋለሁ፣ የአብና የወልድ ፍቃድ ደግሞ ልዩነት የላቸውም። 17 10 እና እንዴ ክፈትልኝ፣ ወደ ቅድሙ ተመለስ። እንዴት ወንድም ልዩነት አለ እንጂ በቀስ ማይከስ
ነሰሰርሊ አንተን ማለት አይጠበቅብንም እኮ አይንህን ግንባር ካደረከው ማለት ነው። ማቴዎስ 24:36 እኮ ስለዛች ሰዓት አላቅም ይላል እኮ። ሌላ ቦታ አትሂድ፣ ሌላ ቦታ አትሂድ። ኦኬ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለ እነርሱ ከብሬአለሁ ይላል። አንድ ፍጡር ተነስቶ የፈጣሪ የሆነ ሁሉ የኔ ነው ሊል አይችልም። ፍጥረት ሁሉ የፈጣሪ ነው። አንድ ፍጡር ተነስቶ ግን ሁሉ የኔ ነው ሊል አይችልም። ራሳችንም የራሳችን ስላልሆን ማለት ነው፣ የፈጣሪ ነን። ስለዚህ ኢየሱስ ምን አለ? የአብ የሆነ ሁሉ የኔ ነው፣ የኔውም የአብ ነው አለ። እንደሰማው ነው የምፈርደው ቢል የሰማው ምንድን ነው? የአብን ነው አይደለ? የአብ ደግሞ የማን ነው? የወልድ ነው። 16:15 አንዴ ክፈትልኝ። ለአብ ያለው ሁሉ የኔ ነው አለ። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አለው። አብ ያለው ሁሉ የማን ነው? የወልድ ነው። ልብ በሉ። አንድ ፍጡር ተነስቶ አላህ ያለው ሁሉ የኔ ነው አይልም፣ እንደ እስልምና ሁሉ ማለት ነው። ስለዚህ ከራሴ እንትን አይደለም ከአብ ነው ቢል የአብ ራሱ የማን ነው? የወልድ ነው። ታዲያ ምን እያለ ነው ጥቅሱ? 5:30 ምን እያለ ነው ሲባል ከአብ የተለየ አንዳች አላደርግም ነው። ከአብ የተለየ አላደርግም። የፍቃድ ልዩነት የለንም ነው። የፍቃድ ልዩነት የለንም። ፍቃድ የአብና የወልድ ፍቃድ አንዲት ስለሆነች ማለት ነው። የተለየ ፍቃድ የለንም ለማለት ነው። ከአብ የተለየ አንዳች አላደርግም ነው። አንዲት ፍቃድ ስላለች ማለት ነው። የአብ የሆነ ሁሉ የወልድ ስለሆነ የወልድ የሆነ ሁሉ ደግሞ የአብ ነው እና እንደዛ ነገር ምንድነው መዳረቅ ሆነ እንዴ? ዝገት ወደ አዛገ በጣም እና አሪፍ ትምህርት እየተማረ ነበረ። አንደኛ ቆርጦስ ምናምን ማለት አልጨፈረም እንዴ? ዝገት አደረገው እና እስኪ ደግሞ እንጠይቃቸው። ቶፒካችን ደግሞ ላይ እንግባ። ደግሞ አሁን ትንሽ ስለ ቁርአን ብንሄድ መልካም ነው ብዬ አስባለሁ። ካልደከመህ ጊዜ ካለ ቦስ ቆስጥ ያለ አለው ቃል ያሰማለን። አውሩ። ረጅም ሰዓት ያስኩባችሁ። እኔ ደብሮኝ እኮ ነው ዝም ብዬ ለፍልፍ ብዬ ነበር የገባሁት። በሌላ ነገር በጣም ደብሮኝ። ኧረ ተምረናል። አሪፍ ነው። አሪፍ ነበር። ቅድም እንደው አይምሮዬ በሌላ ነገር ባይዤ በጣም ተወጥሮ ተይዟል እና ስትረስ ለመቀነስ ነው የገባሁት። በጣም ኦቨር ማለት ነው። ታዲያ ፈኒ ነገር እያነሳን እንሂድበታ። እንደዛ ከሆነ ፈታ እናድርገው። ኧረ እኔ ዝም ብዬ በቃ የሆነ አይምሮ የሆነ ነገር ተወጥሮ እንትን ብዬ ነው የገባሁት ነበር። ሊጥናብከ ኧረ በዓል አልፏል። ድፎ ለበዓል ታደርሰዋለህ። እንዲደፉት የደፉት እንትላለ ኡስታዝ ተዋል። በኋላ የወጡትን ቪዲዮች አይታችሁ? ኧረ ተወኝ እባክህ ተወኝ። በቃ እኔ አሁን ተወኝ። እኔ ነገር እውነት ተኝታለች። አብዱልሀፊዝ አይሰማም? አንተ ትሰማለህ? አብዱልሀፊዝ አሰላሙ አለይኩም። እንትና ማን ነበረ? ቅድም የሆነ ልጅ ገብቶ ነበር። ካለማ ነበረ ሻፊ ነው ምናምን። ሻፊ ላክልኝ እስኪ ካለ ምስክርነት ብንሰማ ይሻላል። የሆነ ልጅ አለ ካለ ላክልኝ። ቅድም ገብቶ ረጅም ሰዓት ካለ ላክልኝ። እና ይሄ ታሪክ አሜዚንግ ነው። አንድ አስልሞ ነበር ያገባትና ሚስቱን ከዛ በኋላ ተያይዞ አልከፈሩም ከና 4 ልጆቻቸው። ቆስጥ ያስበዋል። የሙአዝ ቪዲዮ ነው ትዝ ያለኝ አለ። ቆስጠንጢኖስ አሎ የምር ነው
ጌታ ምስክሬን 4 ልጆች አሉት። ባለፈው እኔ ጋር እኮ መጥቶ ምስክርነት ሰጥቶ ነበር ሄዶ እንደውም አልተመቸውም እንጂ ከነ ሚስቱ መጥተው እንትን እንመሰክራለን ብሎ ቅድም ገብቶ ነበር እኮ እዚህ ራሱ ሸሪፍ ኦኬ ካለ ሸሪፍ ያ ሌላ እንትን ላይ ስለነበር ነው ወጣ። ረጅም ሰዓት ጠብቆ ናይ እግዚአብሔር የተመሰገነ ይሁን። እግዚአብሔር ስራውን እየሰራ ነው። እሺ ወንድማችን መልሳችሁ እንዴት ነህ? አማኑ አለን ሰላም አለን አልሐምዱሊላህ። እሺ ኡስታዝ ቀጥል። ቀጥሉ። እኔ ጭንቀቴን በቃ ቀንሻለሁ። ዛሬ እኮ ዝም ብዬ ተጨቃጨኩና ምን እንዳወራው ግን ብጠይቁኝ አላውቅም። አይ የተማረ ብዙ አለና አታስብም። ርዕሱ ምንድን ነው የሚለው? ከመሐመድ በፊት እስልምና ነበርን ይላል። አዎ እኔ አትስማሙበት? አንድ ጥያቄ እዚሁ ከርዕሱ ላይ ማለት ነው ከቁርአን በፊት ማለት ነው ራሳቸውን ሙስሊም ብለው የሚጠሩ ወይም ኢስላም ብለው የሚጠሩ ማህበረሰቦች ነበሩ? አዎ። እርግጠኛ ነህ? አዎ። እሺ ማስረጃ አለ? አደም አለይሂ ሰላም ጀምሮ እያንዳንዱ ነቢዩላህ ኢብራሂም፣ ነቢዩላህ ሙሴ፣ ዩሱፍ፣ ያዕቁብ እኮ እሺ ማስረጃውን ስለዚህ ነቢዩላህ ኢሳንም ጀምሮ እሺ ሰምታችኋል ያ ጀማ ከቁርአን በፊት ራሳቸውን ኢስላም ወይም ሙስሊም እያሉ የሚጠሩ ማህበረሰቦች ነበሩ ብሏል። ማስረጃ ሊሰጠን ነው ወንድማችን። ቀጥል። ምን ላይ እንክፈት? ቁጥር ልትነግረኝ ትችላለህ? ሬዲ ነኝ። በፈለግከው በኢንተርኔት የሚከፈትም በአፕሊኬሽኑ ከሆነ መረጃው ከዌብሳይቶችም ከሆነ እስቲ ጊዜ እንሰጠዋለን። ግን ብትመለስ ደስ ይለናል። ወጥ እንደዚህ ባትሆን ደስ ይለናል ወንድማችን። ይፈልግ ተውት። እስከዛ ኢብራሂም አለ። ኢብራሂምን እንትን በል። እሺ ኢብራሂም ኢብራሂም አለ ወንድማችን። ኢብራሂም ኪያር አረ እውነትን ፈልጓት። እውነት ስለሆነ የሚለው መዝሙር ትዝ አለኝ። ኮርኩማት ወደ አይለም ቀጥለው እስኪ መዝሙሩ በዛው በእናትህ ቀጥለው። ድምፅ ለካ እንደዚህ ያምራል። ማትረባ 100 ቢሊዮን እሸልማለሁ ቢሉኝ እኔ 2 ደቂቃ ዘምር ቢሉኝ አልዘምርም። በህይወቴ መሸምደድ ማልችላቸው ነገሮች መዝሙር፣ የሴቶች ስም፣ ስልክ ቁጥር እና ቀን መቁጠር አልችልም። መሸምደድ ማልችላቸው ነገሮች ናቸው። በሀዲስ ሞልተው ይሆናል ጭንቅላት። ሀዲስ እኮ ስማ ታታታታታር ለሚያደርገው ተመልሷል። ወንድማችን መጣ። እሺ ወንድማችን ማይክን ክፈት። ዘጋኸው ማይክን። አባይ ስሙ ሙሳ ረሻድ እንዴት ናችሁ? ዛሬ ጨርሳችሁ ሊሰልሙ ነበር። እንዴት ነው? ለጥቂት አንተ ደረስክ። እንደው በጣም የሚገርም ነው። እንዴት ነህ? አሎ አልሐምዱሊላህ። ያንን ርዕስ ሰፋ አድርጋችሁ ብትሄዱበት ደስ ይል ነበር። እንደው እፎይ ሲያስረዳ የላከኝም የሚለው ምናምን እንዴት መላክ በመገለጥ ምናምን ሲተረጉመው ምኑ ነበረ?
ኦኬ ወንድም የላከኝን ፍቃድ እዚህ ጋር መላክ ማለት በስጋ መገለጥ ነው ምናምን ብሎ ሲለው ትንሽ እንትን አለኝ። ኦኬ መረዳት ትፈልጋለህ? እሱ ጥቅስ ላይ በጣም ነው የምፈልገው። እሺ ክፈትለት 5:30 ላይ ነው። እሺ ቆይ አንዴ ይርቦኛል ልብላ ነው። ክፈት እስኪ አረዋን እሺ አባ ብላለን አሁንም 55 ቀን እንግዲህ እስቲ እሺ ተልቁ ላይ አድርጉኝ። የአባቱ ፍቃድ ምን ነበረ ብሎ መለሰ እፎይ እያዳመጥከው ከሆነ የአባቱ ፍቃድ በልጁ በዘላለም እንዲያምኑ ካመኑ የዘላለም ሕይወት እንዲያገኙ እና እኔ ጥያቄ ይሄ ብቻ ነው ወይ? የአባቱ ፍቃድ በሌላው ነገር እኩል ናቸው? እኩልነታቸውን ራሱ ክርስቶስ አስቀምጧል። ያንንም እኩልነቱን ሲናገር አይሁዶች ድንጋይ አንስተው ሊገሉት እንትን ብለዋል። ባይዜ ቆስጤ ቀደመ ፎይ በሚገባን ያስረዳው ላይ እታች ቁጭ ብሎ ቆይቶ እስልምናው ላይ ልትገቡ ስትሉ ነው ዘሎ የገባውና ላይክ ግልጽ የሆነ ነገር ቢያደርግ አሪፍ ነው። ይቀጥል። እስልምና እንዲነካ አይፈልጉም ታውቃለህ። ለዛ ነው። አይ ችግር የለም። እኔ እስካሁን ድረስ ብዙ ጊዜ ነበር ለመጠየቅ ሐሳቤ ማለት ነው። ቆስጠንጢኖስ ያውቃል። አይ እሱ ዘጋ ነው። እሱን ፋይል ዘጋንና አለፍን። አሁን ወደ ሌላ ቶፒክ። አረብኛ ትችላለህ? ማለት ያልገባኝ ነገር ነበረ። ከባድ ሰው ነው እንደውም አረብኛ ይችላል በረንብ። በአሁኑ ያልገባኝ ነገር ነበረ። መጠየቅ አልችልም ያልገባኝን። እኔ ልጠይቅና ትጠይቀኛለህ። ጀምሬ እየተከታተልኩ ነበርና ልጠይቅና ትጠይቀኛለህ። በረካና ሰላ ልዩነቱ ምንድን ነው? ማለት አሁን የቅድሙን ማለት ነው። እኔ ያልገባኝን ያንን ጠይቄ ከዛ በኋላ በረካና ሰላ ምንድን ነው ልዩነቱ? በረካና ሰላ በረካ እና ሰላ ልዩነቱ ምንድን ነው? ሰላ ከሆነ ምናልባት ወይ ቃሉን አበላሽታው ሊሆን ይችላል። በትክክል ይሄንን ሰላ የሚለው ቃል ከሆነ ያለፈ ግስ ነው። ሰላ ይሰሊ ተስሊየትን ሰገደ ለማለት ነው። ሰላ ከሆነ ማለት ነው። ምናልባት ቃሉን በትክክል አንተ የፈለከው ሌላ ነገር ሊሆን ይችላል። ከሆነ ሰገደ ማለት ነው። እሺ طيب እሺ ቀጥል። ሰገደ ሌላስ? በረካ ማለት ደግሞ زيادة الخير وثبوته أو ونماؤه أو نعم عند خير مجمر مالتنا بركة كتباله በረከት ማለት ነው። ከተባለ አንድ ነገር መጨመር ወይም ደግሞ ያለው ኸይር መልካም ነገር መቆየት ማለት ነው። ኦኬ ራህመትስ ራህመት ሲሆንስ? ራህመት ሲሆን ረሕመት እዝነት ማለት ነው። መልካም ሱናን አናሳይ 12:97 ክፈትልኝ ቆስጠንጢኖስ። እና አሁን ሰላ ማለት ነው መስገድ ነው ብለኛል። አንተ ምናልባት ቃሉን አበላሽተው ሊሆን ይችላል። በትክክል ከሆነ ሰላ ከሆነ ፊዕሉ ማዲ ይባላል። ያለፈ ግስ ሰላ ይሰሊ ከሆነ የሚመጣ ወደፊት የሚመጣ ግስ ነው። ተስሊየትን ከሆነ መስገድ ይባላል። ስርወ ቃል ችግር የለውም። በቃ አሁን አድምቅልኝ ቆስጠንጢኖስ። እንደዚህ ይላል the messenger of Allah said ያላ መልእክተኛ እንደዚህ ያለ whenever sends የት ጋር ነበርኩ? ሰላ upon me once መስገድ ነው ብሎናል። አንድ ጊዜ እኔ ላይ የሰገደ ወይንም ወደ እኔ ስግደት የላከ አለ ነብዩ Allah will send ሰላ upon him tenfolds አላህ እሱ ላይ ደግሞ 10 እጥፍ ይሰግድበታል አለ።
ስለዚህ አላህ ሰዎች ላይ ይሰግዳል ማለት ነው። እሱ ብቻ አይደለም፣ በነገራችን ላይ ብዙ ትርጉም ነው ያለው። ቅድም እንደዛ አላልክም እኮ አንዱን የነገርኩ። ቅድም እንደዛ አላልክም። ጠይቄሃለሁኝ። ምንድነው ከብዙ ትርጉሙ ሰላ ምንድነው? እሺ ሌላ ትርጉሙ ሰላ ማለት ሰላዋት አወረደ፣ አላሁማ ሰሊ ወሰሊም ማለትም ሰላዋት ይባላል። ለምሳሌ በነቢዩ ዓለይሂ ሰላቱ ወሰላም አላሁማ ሰሊ ወሰሊም የሚለው ሰላዋት ራሱ ረሕመት ለማለት ይመጣል። ጸሎት ነው፣ ረሕመት ማለት አይደለም። ቅድም ለይቼ ጠይቄሃለሁ ሶስቱንም ቃላት። ወይ ረሕመትን ጠይቄሃለሁ ለብቻ፣ ሰላን ጠይቄውን ጠይቄ ቃላቶቹን ለይቼ ጠይቄሃለሁ ቅድም። ዓረብኛ ትችላለህ? እዝነት ነው ኖ እዝነት ነው። ይሄንኛው ጸሎትና ስግደት ነው። ምክንያቱም አላህ ራሱ ለሙሐመድ ይሰግዳል። አዳምጥ። አላህ ለሙሐመድ ይሰግዳል። አላህ አንተ ለሙሐመድ አንድ ጊዜ እንትን ስትልለት ጸሎት ስልክ አላህ ደግሞ ለአንተ 10 ጊዜ ጸሎት ያደርግልሃል። ለሙሐመድ ስላደረግክ ማለት ነው። ስግደት ነው ብለህ ከተረጎምክ ደግሞ 10 ጊዜ አላህ ይሰግዳል ማለት ነው። ቆይስ በራስ ባተረጎም ምን ይመስላል አለው። በራስ ባተረጎመው ይሄ ሰላ የሚለው አንድ ቃል በአረብኛ ለብዙ ትርጓሜ ይመጣል። አሁን አረብኛ ብቻ ሳይሆን አማርኛም የትኛውም ቋንቋ ብንሄድ አንድ ቃል አሁን ሰላ የሚለው እኔ አንድ ትርጉም ብቻ ነው የነገርኩ። ለዚህ ምን አለው ሰላ የሚለው አዘነ ማለት ይመጣል፣ ማዘን ለማለት ይመጣል። እንደገና ደግሞ ሰላ ማለት ዱዓ አደረገ ለማለት ይመጣል፣ ሰገደ ለማለት ይመጣል። እንደውም አሁን እንትኖቹን ገብተህ ብታይ ብዙ ያመጣልሃል። ታንኪዩ ልብ በሉ ያውላችሁ። ፎር ሴክ ኦፍ አርጉመንት በሱ በስማማ እንኳን አንዱ ቃል በብዙ ትርጉም ስለሚመጣ አለ ለሱ ሲመቸው እንደፈለገ ሊጠመዝዝ ያንኑ ቃል ማለት ነው። ቅድም እኛ ላይ ሲሆን ግን ለሱ ሲመቸው ሳይሆን እንደ አውዱ ነው። ለሱ ሲመቸው ሳይሆን እንደ አውዱ ይተረጉማል አይደል? ፕሊዝ አዳምጥ። አንዱን ቃል እንደዚህ አድርጌ ልተርጉም ላላህ ከሆነ ሰላ ሲሆን መስገድ የሚለውን አይ እዝነት ብዬ ልተርጉም። ላላህ ሲሆን እዝነት አይደለም ቃሉ ግን አይ እንዴት ሰገደ ከምል አዘነ ብዬ ልተርጉም ለሱ ሲሆን ማለት ነው። ቃሉ ግን ምንድነው? ሰገደ ወይንም ደግሞ ለመነ ጸሎት አደረገ ነው። አይ ላላህማ ለመነ አላህ ለመነ ከምል አዘነ ልበል ብዬ ይተረጉማል ቃሉ ባይልም ማለት ነው። ይሄ እስልምና ድሌማ ነው። አያችኋ? ለነሱ ሲሆን ቃሉ እንዲትዊስት ያደርጉታል። እውነት ከፈለክ ልንገር፣ አዳምጠኝ። እውነት የምትፈልግ ከሆነ ማለት ነው። ምናልባት አሁን በራስ ባትረጉም ምን ይመስላል? አሁን እኔም በራስ ያልተረጉምም አንተም በራስ ከምትተረጉም ሰላ ተብሎ ለአላህ ተነግሮ እዝነት ተብሎ የተተረጎመበትን አንድ የቁርአን ክፍል አሳየኝ። ሰላ ተብሎ ለአላህ ተተርጎመ እዝነት የተባለበት ያ በረካ ወይንም ደግሞ ረህመት ተብሎ ሰላ የተተረጎመበትን በዛ አይነት ትርጓሜ የተተረጎመበትን አንድ የቁርአን ክፍል ስጠኝ። ምክንያቱም ቃሉ በዚህም ይተረጎማል ስላልከኝ አንድ ስጠኝ። እሺ ሰላ ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰለሙ ትዊስት ያደረጋችሁት ነው። እሱ ትዊስት ያደረግከው ነው። እሱ የተቀየረው ነው። ምክንያቱም አላህና መላእክቱ ለነቢዩ ጸሎት ያደርጋሉ የሚለውን እናንተ የቀየራችሁት ቃል ነው። ጸሎት ሳይሆን ያልቀየርከውን ምን ይመስላል? ለምሳሌ አሁን በራስ ባትረጉም ይመስላል። ምክንያቱም እናንተ ስተረጉሙ ነው እሱን የቀየራችሁት። አላህና መላእክቱ ለነብዩ አይደለም። ለቃሉ ብዙ ፍች አለው ነው ብለ ለቃሉ ብዙ ፍች አለው። የአረብኛው ፍቺ ካለው ነገርኩ። ከዚህ ጥቅስ ውጪ ለአላህ ተነግሮ እዝነት ተብሎ የተተረጎመበትን ረህመት ተብሎ የተተረጎመበትን አንጣ። ነብዩና መላእክቱ ለአላህ ጸሎት ያደርጋሉ ቢለውን ስተረጉሙ ምናላችሁ ቀየራችሁት። እሺ አሁን ጸሎት ያደርጋሉ ነው። ቅድም የኢየሱስ መገለጥ ማለት መላክ ነው ማለት መላክ ማለት መገለጥ ነው። ለሱ መገለጥ ነው ያልከው ለምንድን ነው? ለሱ ሲሆን ለምን ቀየርከው? ለምን ትሮጣለህ እኮ አንተ እንደዛ ስለሄድክ እኮ ነው ያመጣውልህ። ለምን ትሮጣለህ ሳይሆን ቅድም ለምን ቀየርከው ነው የምልህ። እዛ ጋር ለሱ ሲሆን አንተ እኔ መላክ ነው ብዬ አምናለሁ። እኔ ችግር የለብኝም። መላክ ነው ብዬ አምናለሁ። ችግር የለብኝም። ችግር የለብኝም ሳይሆን ቅድም እንደዛ ነው ብለህ ለምን አስረዳ? ምክንያቱም ፈጣሪ መላክ ማለት መገለጥ ነው። ለሱ አየህ፣ ለሌላው እኮ መገለጥ ነው አትለውም። ለሱ ሲሆን መገለጥ ነው አልከው። ለምንድን ነው
ያልኩበት ምክንያቱም ፈጣሪ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ እንደ ፍጡር አልኩህ። እንደ ፍጡር መላክ የፍጡርን ስንረዳ አልኩኝ ከአንዱ ጋር ሲሄድ አንዱ ጋር ይጎላል፣ ከአንዱ ጋር ሲሞላ አንዱ ጋር እኛ የፍጡርን የምንረዳውና ያን የምንረዳው አንድ አይደለም። አዳምጥ። እኔ ተላከ ብዬ አምናለሁ። ስቲል ተላከ ብዬ አምናለሁ እንጂ ቃሉን አልቀየርም። ነገር ግን ተላከ መልእክተኛ ነው። አዳምጥ። ተላከ ስል ግን ከአንዱ ጋር ጎሎ አንዱ ጋር ሞላ ብዬ አይደለም። ምክንያቱም በሁሉ የሞላ ነው። ለምንድን ነው እኛ የምንረዳው? ከአንዱ ጋር ጎሎ ወደ አንዱ ጋር ሞላ ነው። አዳምጥ። አንተን አልጠየቅኩህም እኔ። ስለዚህ አላህና መላእክቱ ለሙሐመድ ምን ያደርጋሉ? ጸሎት ያደርጋሉ፣ ይለምናል። አላህም ከመላእክት ሆኖ ሙሐመድን ይለምናሉ። ይህንን ቃል አይ ሌላም ትርጉም አለው ብለህ የምትለው አንድ የቁርአን ጥቅስ ስጠኝ እስቲ፣ ሌላ ትርጉም ካለው። አስቀድም የጠየኩ እዝነት፣ በረካ፣ ራህመት፣ ሰላ ጠየኩ። ሶስቱም የተለያዩ እንደሆነ አድርገህ ተረጎምክልን። ልክ እዚህ ጋር ስገባለ ጊዜ አይ ቃላቶቹ ብለህ እንትን ልትል ሞከርክ። አንድ ትርጉም ስጠኝ እስቲ ቁርአን ውስጥ ሰላ ተብሎ አሁን ለምሳሌ እዚህ ጋር ያመጣኸውን ራስ ለምንድን ነው ከራስ የምትጋጨው? እሺ ከራስ እኮ እየተጋጨህ ነው። እዚህ ጋር ለሱ ለፈጣሪ ሲሆን የምታደርገው ሌላ ሆኖ አሁን ደግሞ ወደ እስላም ስትመጣ ደግሞ ጥላቻ ስላለብህ ነው እኮ ሌላ ነገር የምተረጉመው። ለዛ ሰላ ለሚለው ቃል ገብተህ የአረብኛ ዲክሽነሪ ገብተህና ሰላ የሚለው ስንት ትርጉም አለው ብለህ ጠይቅ። ብዙ ነው የምታገኘው። ወላሂ ነው የሚለው ብዙ ታገኛለህ። ከብዙ ለፈጣሪ የሚሰጠው ትርጉምና ለእንትን አዳምጥ። አንድ የቁርአን ጥቅስ ስጠኝ እኮ አልኩህ እኮ። ሰላ ተብሎ ለአላህ ተነግሮ ረሃመት ወይንም ደግሞ በረካ ተብሎ የተተረጎመ አንድ የቁርአን ክፍል ስጠኝ። አስጠኝ። አንተም ተላኩኝ የሚለውን ማለት ነው ተገለጥኩኝ ለሚለው የተጠቀሰ ጥቅስ በመጽሐፍ ቅዱስ ስጠኝ። ስለዚህ የለህም ማለት ነው። ጀግና ከሆንክ ስጠኝ። አይ እኔማ ሊኖር ይችላል ግን አሁን ትዝ ላይለኝ ይችላል። የለህም በቃ። ስለዚህ ከሌለ የለህም ሳይሆን ለምሳሌ አሁን እንደ እኔ ተማሪ እንደመሆን ይመጣል ከሌለ አዳምጣ። ከሌለ ምንድነው እሱ? አላህና መላእክቱ ምን ሆነዋል ማለት ነው? ለሙሐመድ ጸሎት ያደርጋሉ። ስለዚህ አላህና ሙሐመድ ጸሎት ያደርጋሉ ለአላህ። ለምንድነው ቋንቋው ማዘን የሚል አለው ነው የሚልን? ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ አይደለም የለም። እንደዛ ተብሎ የተተረጎመ አንድ የቁርአን ከዚህ ክፍል ስጠኝ አልኩ እኮ። ምክንያቱም ይሄንን ለምን ትዊስት አደረግ? ሌላ ቦታ እንደዛ ብሎ አልተተረጎመም። ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ አላህና መልእክተኛው በአላህ ሱብሓነሁ ወተዓላ ሰላዋት ያወርዳሉ። ከአላህ ዘንድ ሰላዋት ማውረድ ማለት አላህ ማዘኑ ነው። ከመላእክት ዘንድ ደግሞ እነርሱ መሐርታ መጠየቃቸው ነው ለመልእክተኛው ማለት ነው። ተግባባን? ለምን አይልም? ይሄ የአረብኛ ቋንቋ የሚያስፈርደው ነው። ይሄንን ደግሞ ኖ ቃሉ እንደዛ አይደለም የሚለው። መላእክቱና ነብዩ ነው የሚለው። አይምን መላእክቱና አላህና መላእክቱ ነው እንጂ የሚለው መላእክቱን ለብቻ አላህን ለብቻ አድርጎ አይደለም ያስቀመጠው። ሁለቱም እኮ ትርጉሙ ለመላእክት ሲሆንና የአላህ ሲሆን ይለያያል ነው የምልህ። ቅድም የፈጣሪን ለይተሃል አይደለ? ያንን በለይህበት ነው። ለምንድን ነው? ቆይ አዳምጥ። ለመላእክትና ለፈጣሪ ሲሆን ይለያያል አትበል። ምክንያቱም አላህና መላእክቱ ነው የሚለው። አላህና መላእክቱ የሚለውን ይሰሉና የሚለውን አላህና መላእክቱ ብሎ ነው ያያያዛቸው። ምን ያደርጋሉ? እሺ እንዳንተ የተረዳው ታመጣልኛል። እንዳንተ የተረዳው ጸሎት ነው። እዚህ ጋር ጸሎት ያደርጋል ማለት ነው ብሎ ያለ። ምክንያቱም አጭበርባሪ ናችሁ። ቃሉን ዲሲቭ አድርጋችሁታል እያልኩ እኮ ነው እኔ የተረዳሁት ይኸው። ምክንያቱም አላህ አጭበርባሪ ከሆነማ አሁን ለፈጣሪ ሲል አንተ ማለት የራስ የሰጣው ትርጉም ያጭበርበርክ ነው ማለት ነው። የኔ ማጭበርበር ከሆነ አንተው ማጭበርበር ነው። እኔ መረጃ ልስጥህ። ምንድን የአላህ ማለት ጸሎት ማድረግ ነው። አላህ ሱብሓነሁ ወተዓላ ሌላ ሰው ነቢዩን እንዲመራቸው ጸሎት ማድረግ ነው የሚል ልሰጠኝ ነው? ከቁርአን ነው ከሐዲስ ነው የምትሰጠኝ? ቆይ እኛ ያለው የእኛን አሁን ከእናንተ ጋር ልታገናኘው አትሞክር። ምክንያቱም መገለጥ ማለት እኔ መገለጥ ነው ብዬ ያስረዳሁት ምንድን ነው እሱ ለእሷ ነው ያስረዳሁት። አልተላከም ብለን እኛ እናምንም፣ ተልኳል ብለን ምናምን ማስረጃ አምጣ። መላክ ማለት መገለጥ ነው። አዳምጥ።
በስጋ ተገለጠ ብዬ ስል ምንድን ነው እሱ መጽሐፍ ስለሚረዳኝ ነው እኔ። ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በእኛ አደረ፣ ያ ቃል ስጋ ሆነ ማለት ነው፣ ተገለጠ። አዳምጥ ፕሊስ፣ ተረጋጋ፣ አዳምጥ። ስለዚህ ዕብራውያን ምዕራፍ 2 ላይ ቁጥር 15 እንደሚናገረው ክርስቶስ በስጋ በደምና በስጋ እንደተካፈለ ይነግረናል። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ክርስቶስ በስጋ እንደመጣ እርሱም የተባረከ አምላክ እንደሆነ ይነግረናል። ስለዚህ አስቀድሞ በመለኮት ብቻ የነበረው በስጋ እንደተገለጠ ይነግረናል። በስጋ ምን ሆነ? ተገለጠ። በስጋ መጣ። በስጋ መጣ ማ አምላክ በስጋ መጣ። ይህንን እና አሁን እኔ ያልኩት ተላክ የሚለው ተገለጠ ለሚለው የተገለገለበት ቃል ነው ያልኩ። አዳምጥ። አስቀድሞ በእግዚአብሔር መልክ የሚኖረው ፊልጵስዩስ ምዕራፍ 2 ላይ እንደሚነግረን በስጋ እንደመጣ ከነገረን በስጋ መጣ። ምን የነበረው በመለኮት ብቻ የነበረው በስጋ መጣ። በመለኮት ተነበረ ደግሞ አይታይም። ልብ በል፣ በመለኮት ከሆነ አይታይም። ያ የማይታየው ደግሞ በስጋ ሲመጣ ታየ። በመለኮት ብቻ የነበረው አይዳሰስም። በስጋ የነበረው ግን የሚዳሰስ ሆነ። ስለዚህ ተገለጠ ማለት ታየ ማለት ነው። ትርጉም ማታ ከሆነ መገለጥ ማለት መታየት፣ ሊታይ የሚችል ለሰዎች እንትን ሆነ ማለት ነው። ልነካው ሊዳሰስ ቻለ። ለምን? በስጋና በደም ስለተካፈለ። አስቀድሞስ እንደዛ አልነበረ። አንተ የምታወራኝ እኮ ሌላ ነገር ነው። እኔ የጠየቅኩህ ሌላ ነው። አንተ የምታወራው ደግሞ አዳምጥ። ስለዚህ በስጋ ተገለጠ። ያንን ነው የምናምነው። ያንን ነው ያስረዳሁት። ነገር ግን በረካ፣ ሰላ፣ ይሰሉና እንዲሁም ደግሞ ረሃመት ሶስቱ የተለያዩ ቃላቶች ናቸው። ሶስቱ የተለያዩ ቃላቶች። አሁን እኮ እኔ የጠየቅኩህና አንተ ያወራው እኮ ሌላ ነው። ተረጋጋ። ቆይ ሶስቱ የተለያዩ ቃላቶች ናቸው። ሶስቱ የተለያዩ ቃላቶች እንደሆኑ አስቀድሜ ጠየቁ። ይሰሉና የሚለውን በምን አመጣህልኝ? ቅድም ስግደት ሊሆን ይችላል፣ መስገድ ሊሆን ይችላል፣ ወይንም ደግሞ ጸሎት ማድረግ ዱዓ ማድረግ ነው አልከኝ። አላህና መላእክቱ በነቢዩ ላይ ምን ሰላት ያወርዳሉ። ስለዚህ ይጸልያሉ ነው። ይጸልያሉ። ምን ያደርጋሉ? ይጸልያሉ። አይ እዝነት ነው እንዳትል። በጣም በራስህ ስለምትረጉመው እኮ ነው ይህን ያክል የምትቸገረው። በራስህ ባትረጉመው እና የአረብኛውን ቋንቋ ብታውቀው ዲክሽነኑ ገብተህ ብታይ ለአላህ ሲተረጎም ምን እንደሚሆን ገብተህ ሽሩሓቶችን እስቲ ገብተህ ብታይ እርፍ ትላለህ። አሁን በራስህ በቃ አንዷን ብቻ እንትን ብለህ እንደዛ ከሆነ አሁን ብዬህ ነበር ላከ የሚለው መጣ ለማለት የቱ ጋር መጥቷል? እንስማማ። ያላህ እንትን ዲክሽነሪ ነው እንዴ? ወይንስ ቁርአን በቁርአን ነው የሚፈሰረው? ወይንስ በዲክሽነሪ ነው ቁርአን የሚፈሰረው? ምክንያቱም 43:3 ላይ ቁርአን ግልጽ የሆነ ቋንቋ እንደሆነ ይናገራል። ግልጽ በምን ቋንቋ ነው? ቁርአንን በቁርአን ፈሰርልኝ አልኩ። በቃ እኔ ችግር የለውም። አረብኛው በአረብኛው ፈሰርልኝና ይሰሉና አሁን የአረብኛውን ብታውቀው ምንም እንትን አይልም ነበር፣ አትቸገርም ነበር። አረብኛው ሰላ የሚለው ቃል ለስንት ሰርች ማድረግ ትችላለህ። ካጠገቡ ሰላ የሚለው ምን ለማለት ይመጣል በአረብኛ ቋንቋ ብለህ ስትጠይቅ ስታገኝ እንትን ትላለህ። እንደገና ደግሞ ማለት ነው ስማኝማ፣ አትጮህ። እሺ ጥቅስ ስጠኝ። አረብኛው ላይ ነገርኩህ። ይሰሉና የሚለው ወይም ሰላ የሚለውን ኢነላሁ ወመላኢከቱሁ ይሰሉና ዐለ ነቢይ የሚለውን ገብተህ ምን ብለውታል? አዳምጥ። ተርጓሚዎቹ ማጭበርብረዋል እያልኩ እኮ ነው። እሱን ላላህ ተነግሮ ልብ በል፣ ላላህ ተነግሮ ይሰሉና ወይም ሰላ የሚለው ቃል በረካ ወይንም ደግሞ እንደዚህ ረሃመት በያዙት ትርጉም የተረጎመ የቁርአን ክፍል አንድ ጥቅስ ስጠኝ እያልኩ እኮ ነው። ሰላ የሚለውን አጭበርብረዋል። ምን ይዘህ ነው አጭበርብረዋል የምትለው? እነሱ ተርጓሚዎቹ ያጭበርብረዋል። ምን ይዘህ አንተ ምን ይዘህ ነው? ዘሆል ቁርአን ውስጥ የተተረጎመው ጸሎት በሚል ስለተተረጎመ እዛች ቦታ ላይ ብቻ ምን ብለው ተረጎሙት? አላህና መላእክቱ ለሙሐመድ
አላህና መላእክቱ ለሙሐመድ ጸሎት ያደርጋሉ የሚለውን እዛ ጋር ስለለወጡት ቃሉ ተመሳሳይ ሆኖ ሌላ ቦታ ጸሎት ለምሳሌ አረብኛ እነሱን ተሳስተዋል ልትል አረብኛ አውቀህ ነው ወይስ ምን አውቀህ ነው ተሳስተዋል የምትለው? አዳምጥ እሺ። በላ የሚለውን ቃል ለምሳሌ እፎይ በሶ በላ፣ ጫላ በሶ በላ። ልክ ቆስጠንጢኖስ ጋር ሲሆን ግን ቆስጠንጢኖስ በሶ ጠጣ ተብሎ አይተረጎምም። በላ ነው። እሱም ሰው ነው እንዳንተ ጠጣ ተብሎ እኔ ዝንጀሮ ነው አልወጣኝም። አላህና መላእክቶቹ ቃሉን ነው እያልኩ ያለሁት እንጂ ስለ አካሉ አይደለም እኔ እያወራሁ ያለሁት። ልክ ቆስጠንጢኖስ ላይ ሲሆን በሶውን ጠጣው ተብሎ አይደለ፣ ተመሳሳይ ምግቡ ስለቀረበልን ለሶስታችንም ማለት ነው ተመሳሳይ ነው የሆነው። እዛች ጋር ቀይረውታል እያልኩ ነው። ወይንም ደግሞ በሱ ስላልተመታ ጠጣ ተብሎ አይባልም። ያው ተመሳሳይ ማዕድ ስለሆነ ማለት ነው የቀረበው። እሺ አሁን ለምሳሌ መናገር የሚባል ነገር አለ። መናገር ለምሳሌ እኛም እናገራለን፣ እግዚአብሔርም እናገራል። በአንተ አካሄድ ማለት ነው ለድን እግዚአብሔር ሲናገር እንዳንተ ጥርስ እንዳንተ ጺም ኖሮት በእንደዚህ አንተ በምትናገረው ሁኔታ ነው የምናገረው። አንተ እኮ የፈጣሪና የፍጡርን ለራስ በማታምንበት ነገር እኮ እየከሰስከኝ ነው። ገብቷል? አንተ ለምሳሌ ለፈጣሪ ማታምነውን ማትቀበለውን ወደዚህ አምጥተህ ደግሞ ልትከስ መሞከር ይሄ ማለት አንደኛ አንተ አታምንበትም። እንደዚህ የፈጣሪና የፍጡር አንድ አይደለም። ስለዚህ ቃላቶቹ አንድ ሆነው ጸሎት የምትለው ቃል ተመሳሳይ ተነግራ ለፈጣሪ ስንተረጉመው ጸሎት የሚለውን አይ ጸሎት ብለን ከምንተረጉም ምን ብለን እንተርጉም እያልከኝ ነው? እዝነት በረከት ምናምን ብለን እንተርጉም ለፈጣሪ። ቃሉ ግን ጸሎት ነው። አረብኛው የሚያስፈርደው ነው። አንተ ለምሳሌ እነሱን በአረብኛው ለሱ ለአላህ ሱብሓነሁ ወተዓላ ማለት ማዘን ነው ብለው ሲተረጉሙት ይሄ አረብኛ ቋንቋቸው የሚያስፈርደው ነው። አንተ ደግሞ ስለ ቋንቋቸው የምታውቀው ታሪክ የለም። ስለ ቋንቋቸው ማለት ነው ጥቅስ የለም እያልኩ እኮ ነው። የትኛውም የቁርአን ክፍል ውስጥ ጸሎት የሚለው ዱዓ ነው እንጂ የሚሆነው ይሰሉና የሚለው ጸሎት ስለማድረግ ነው እንጂ ስለ እዝነት ምናምን ነገር አይደለም። አንድም የቁርአን ክፍል ውስጥ እንደዛ ተብሎ አልተተረጎመም። አይ ነው ካልከኝ ማስረጃ አንጣ። ማስረጃ ከሌለ ግን ማስረጃው እኮ ኢነላሁ ወመላኢከተሁ ይሰሉና ዐለ ነቢይ የሚለውን ሲተረጉሙት ለአላህ ሱብሓነሁ ወተዓላ ሲሆን የአረብኛው ቋንቋ ስለሚያስፈርደው፣ ለአላህ ሲሆን ማዘን ነው፣ ለፍጡር ሲሆን ለመላእክቱ ሲሆን እስትግፋር ማድረግ ነው፣ መሐርታ መጠየቃቸው ነው። ይሄ ቋንቋቸው ያስፈርደዋል። አንተ ደግሞ እነሱን የምትከሳቸው የእነሱን ቋንቋም አታውቀውም፣ በማታውቀው ነገር የከሰስካቸው። ታውቃለህ? ቋንቋቸውን አረብኛ ታውቃለህ? ቆይ ልብ በሉ እያለ ያለውን አስቡ። ለአላህ ሲሆን ምንድን ነው እሱ አልከን? አትሳቅ። ኦዲየንስ በደንብ ይገባው። ለአላህ ሲሆን እዝነት ነው አይደለ? መልካም። ለመላእክቱ ሲሆን መላእክቶቹ ምህረት ነው የሚጠይቁት። መልካም። አላህ ሲሆን ደግሞ እዝነት ነው። ቃሉ ግን አንድ ነው። አንድ ብቻ ሳይሆን ከሚገርማችሁ ነገር ልብ በሉ፣ አንድ ብቻ ሳይሆን ቃሉ አላህና መላእክቱ በሙሐመድ ላይ ይሰሉና ሰላት ያወርዳሉ ነው የሚለው። እዩ፣ ቃሉ ሁለት ቦታ አልተጠቀሰም። ሜቢ ሁለት ቦታ ተጠቅሶ ቢሆን እንኳን እንደው እንደ ወንድማችን እንተረጉም ነበረ። እንደው ላላህ ብለን ተመሳሳይ ትርጉም አንስጥ እንል ነበረ። እፎይና ልብ በሉ፣ እፎይና እውነት መጡ ለሚለው አይ እፎይ ወንድ ስለሆነ ሌላ ትርጉም ነው የሚሰጠው። እውነት ደግሞ ሴት ስለሆነች መጡ የሚለው ቃል መጡ ለሷ ሌላ ትርጉም እንደማለት ነው። ምክንያቱም ሁለቱን እዩ፣ አላህና መላእክቱ በነብዩ ላይ ሰላት ያወርዳሉ የሚለውን ለአላህ ሌላ ትርጉም፣ ለመላእክቱ ደግሞ ሌላ ትርጉም። የእስልምና ድሌማ ሜቢ ግልጽ ነው። ይሄ አረብኛው ቋንቋ ያስፈርደው ነገር ነው። አሁን አንተ እፎይ አረብኛ አታውቀውም። ለአላህ ሱብሓነሁ ወተዓላ ሲሆን ምን እንደምተረጎም ለእንትን ሲሆን ምን እንደምተረጎም የአረብኛ ቋንቋ ያስፈርደው። አንተ ታውቃለህ አረብኛ? ለአረብኛ የሚባለው ቃሉ
አካሉን አይቀይረውም። እኔ በአካሉ አካሉን አይቀይረውም ሳይሆን እሺ አንተ ለምሳሌ አንተን በምትገልጽበት ፈጣሪን ትገልጻለህ እኮ ገልጾታል እኮ ቁርአኑ እኮ ገልጾታል። ለምንድን ነው የገለጸው? አላህና መላእክቱ ብሎ ነው የገለጸው እንጂ አላህ ይሰሉና ከዛ ደግሞ መላእክቱ ይሰሉና ብሎ ሁለት ጊዜ አይደለም የገለጸው። ሁለቱም በአንድ አያይዞ አላህና መላእክቱ በሙሐመድ ላይ ሰላት ያወርዳሉ ብሎ ነው ያስቀመጠው። ስለዚህ ሁለቱ በአንድ ቃል የፈለገ የሚያያይዘው አንተ ፈጣሪህን እንዳንተ ትረዳዋለህ። ፈጣሪ ይናገራል አይደለ? በቃ አሁን እግዚአብሔር ይናገራል፣ እንዳንተ ይናገራል። ቆይ እንዳንተ ይናገራል። ይብቃ ሳይሆን ምክንያቱም ነገርኩህ ምናልባት ከፈጣሪው ጋር እኔ ብያለሁ እፎይ የተረጎሙትን ሌላ ጊዜ ለምሳሌ አንተ ለራስህ ሲሆነ የሆነ ቦታ ላይ ቆይ ስማኝ ይብቃ። ምክንያቱም አንተ ራስህ ያውና ወደ አንተ ጥያቄ እንሂድ። እሺ እኔ አሁን ደከመኝ። ይበቃም እንደ 7 ሰዓት ቢሆን ምንድነው ጥያቄ? ወደ አንተ እንሂድ። ይሄንን ማለት እንትኖች መጽሐፍቶቹ ይሄንን እንደሚሉት ካወክ በራስህ እንደምትረጎመው ካወክ ወደ አንተ እንሂድና ምንድነው እኔ የማውቀው ነገርኩህ እኮ ቁርአንን ኦልዌይስ በቋንቋ እስልምና እንደሚደበቅ እናውቃለን። ሜቢ ለሰዎች ግልጽ ከሆነ እኔ ሰዎች ግልጽ ከሆነላቸውና ከገባቸው በቂ ነው። ምክንያቱም አላህና እንደዛ ሳይሆን አረብኛ ለምሳሌ እኮ ወላሂ አለማ ፕሊስ አዳምጣችሁ አሁን ወደ አንተ ጥያቄ እንሂድ። ወደ አንተ ጥያቄ አንድ ጥቅስ እንደማታመጣ ደግሜ ላዋርድህ ማለት ነው። እንደዛ ከሆነ ከኔ ጋር እንትን ውስጥ ከገባ አንድ ጥቅስ እንደማታመጣ ላሳየህ። ማምጣትም ማለት ነው ማምጣው አረብኛ ያልከውን የተደበክበትን ላገርጣህ እዚሁ አንድ ጥቅስ እንደማታመጣ ላሳየህ። እፎይ አንተ አሁን ለምሳሌ ክርስትና እኮ ማለት አዳምጥ ቆይ እንደማታመጣ ላሳየህ። የትም አረብኛው እንደማትደበቅበት ስለማቅ ማለት ነው። በዚህ መደበቅ ስለማትችል ማምጣት ስለማትችል ማለት ነው። 114 ምዕራፍ አለው ቁርአን ከ6000 በላይ አያሉ። አንድ ጥቅስ ብቻ ነው የምፈልገው። ለአላህ ተነግረው ይሰሉና የሚለው በረካ ተብሎ የተተረጎመበትን የቁርአን ክፍል አንድ ጥቅስ ብቻ አሳየኝ። መጠቀስ ግድ አለበት? አንድ ጥቅስ ብቻ አሳየኝ። ምክንያቱም እንደዛም ይተረጎማል ስላልክ ዘሆል የተጠቀሰው ጸሎት ተብሎ የተተረጎመው ጸሎት ተብሎ የተተረጎመው በሐዲስም አሳያለሁ። የግድ መጠቀስ አለበት? ካልተጠቀሰ አንተ ማንህና ነው ታዲያ? ቁርአኑን እዛች ቦታ ላይ ተጠቅሷል። ኢነላሁ ወመላኢከቱ ወሰሉ በቃ አዳምጥ። በቃ እዛች ቦታ ላይ ሲሆን አላህ ማለት ሙት ባታደርገኝ ጥሩ ነው። አዳምጣ። መረጃ ማምጣት ካልቻልክ አዳምጥ። እዛ ቦታ ላይ ሲሆን ምን ሲሆን? እሺ እዛች ቦታ ላይ አላህና ሙሐመድ መላእክቱ ልብ በሉ፣ አላህና መላእክቱ በሙሐመድ ላይ ሰላትን ያወርዳሉ ምትለዋ ለመላእክቱ ምን ብለው ተረጎሙ? ምህረት ይለምናሉ። ለአላህ ደግሞ እዝነት አንዷን ቃል ማለት ነው። እዛችሁ እና ተብሎ የተያዘውን አላህና መላእክቱ ተብሎ የሚለው ማለት ሰላት ያደርጋሉ ይላል። እና የእስልምና ዲሌማ ነው። ለወደፊት በሰፊ እንሄድበታለን። አንዱ ቃል አረብኛው ስለሚያስፈርደው ነውና አንተ ማለት ምን ይደረጋል ካልተቀበልክ ማለት ነው። አረብኛው ቋንቋ እንዴት ይላል ወይ ብለህ አንተ ገብተህ ማየት ያንተ ፋንታ ነው። የአረብኛው ቋንቋ ይፈርዳል ወይ ብለህ ገብተህ ማየት ያንተ ፋንታ ነው። ያንን እንትን ማድረግ ፕሊስ አረብኛ ትበል። ክፈት አልኩህ እኮ ማስረጃ። በቃ አረብኛው ክፈትሽ፣ ልስማማለህ። ክፈት አረብኛ ማስረጃ ክፈትሽ። እሺ እንትን ላሳየው ዲክሽነሪውን። ዲክሽነሪው መቼ ነው የመጣው? ከመሐመድ በፊት ከነበረ ታሳየኛለህ እሱን ጓይድ። ከመሐመድ በፊት እሱን ደግሞ ቆይ ምክንያቱም ትናንትና የተጻፈ ዲክሽነሪ መቀበል ግዴታ የለብኝም። ምክንያቱም ትናንትና ለአላህ ብለን እንደዚህ እንተርጉም ብለው የጻፉትን እንቶ ፈንቶ መጽሐፍ ወይ መቀበል ግዴታ የለብኝም። ትናንትና አይደለም ድሮ የተጻፈ ችግር የለውም። በስድስተኛው ሴንቸሪ ትቀበላለህ እኮ በስድስተኛው ሴንቸሪ ላይ የነበረ ዲክሽነሪ ያሳየኝ። ቀጥል። ስድስተኛው ሴንቸሪ ማለት በሙሐመድ ጊዜ። እሺ እሳቸው እንደሞቱ የተጻፈሳ አትቀበሉም?
ችግር የለውም። ምስናድ ካለው አሳየኝና ቀጥል። ቋንቋው ችግር የለውም እና የአረብኛው ቋንቋ ይሄን ያስፈርዳል። በኋላ ሌላ ትርጉም ተርጉመውታል። አላህ ሱብሓነሁ ወተዓላ ጸሎት ያደርጋል ብል አሁን እኮ ይሄ ፕሊስ ወሬ አልፈልግም። አሁን እሱማ እኮ አማርኛውም ላይ እንደዚህ ብሎ አጭበርብረው እኮ ተርጉመውታል። አረብኛው ቋንቋ ይሄንን ያስፈርዳል። ይሄ ማለት አሁን ማስረጃ ፕሊስ ትናንትና ተነስተው እስልምናን ለመታደግ እንደዚህ ብለው የተረጎሙትን እንደምታመጣ ቃለውኝ። እስልምና ለመታደግማ አላህ ሱብሓነሁ ወተዓላ እራሱ ነው የሚጠብቀው። እናንተ አሁን እኮ እዚህ ብዙ ለማድረግ ሞከራችሁ ነበር። በቃ ይብቃ። ቡዳይዲያ እኮ ሰለመ። አሁን ውስጡ የሚያውቀው ነገር ይኖራል። ይሄ ውሸት። ኧረ በእናትህ አንድ ምን እንደሆነ ክርስትና። እሺ አሁን ወደ አንተ እንሂድ። ቀጥል። ጥያቄ ካለ ጠይቅ። እሺ ልጠይቅ። ጥያቄ ምንድን ነው መሰለህ? አምላክ እግዚአብሔር ይሞታል? ሞት ማለት ምን ማለት ነው? ሞት ማለት የህይወት ተቃራኒ ነው የማውቀው። ህይወት ተቃራኒ ማለት ምን ማለት ነው? ያለመኖር ማለት ነው። ለምሳሌ ያለመፈጠር ማለት ነው። ከነበረ መጥፋት ማለት ነው። መጥፋት ማለት ምን ማለት ነው? ከምንድን ነው የምትጠፋው? ለምሳሌ ሱራ 2:154 ላይ ሙታንም ሙታን ናቸው አትበሉ ሕያዋን ናቸውና ይላል ቁርአንህ ላይ። አንተ ደግሞ የህይወት ተቃራኒ ነው ሞት ብለኸኛል። ቁርአኑን ክፈትለት። ሕያዋን እዛ ትርጉሙ ሌላ ነው። ትርጉሙ ሌላ ነው አይደለም፣ አይመለከተኝም። ምክንያቱም ሞት ማለት የህይወት ተቃራኒ ነው ብሎኛል። ካልተመለከተ በማታምንበት ነገር መክሰስ እንትን አይጠበቅብህም። ቁርአንህ ደግሞ ሙታንን ሙታን አትበሉ ሕያዋን ናቸውና ይላል። በአላህ መንገድ የሚጋደሉን ሙታን አትበሏቸው ሕያዋን ናቸው ይላል። ስለዚህ ሞት ማለት የሕያዋን ተቃራኒ ከሆነ ቁርአንህ ጋር ትጋጫለህ። እናመሰግናለን። ጥያቄህን ቀጥል። ከቁርአንህ ጋር ግን ተጋጭተሃል። 2:154 ቀጥልና ጠይቀኝ። ችግር የለውም ጠይቀኝ፣ ቀጥል። ግን ከቁርአንህ ጋር ተጋጭተሃል። እሺ ጥያቄ ሚውት አታድርጉኝ። እስኪ ልጠይቅ ጥያቄን እና ትርጉሙ ምንድነው የሚለውን ገብታችሁ ማየት ትችላላችሁ። ሽሩሓቶቹንም ተፍሲሮቹንም ገብታችሁ እዩ። እንደዛ ማለት ወላ ተቁሉ ሊመን ይቅተሉ ፊ ሰቢልላህ አምዋቱን በል አሕያኡን ወላኪን ቀጥል ፕሊስ። ሌላ ውስጥ አትግባ። በአላህ መንገድ የሚጋደሉትን ሰዎች ሙታን ናቸው አትበሉ፣ በእውነት ሕያዋን ናቸውና ይላል። እነዚህ ሰዎች እንግዲህ ተጋድለው ሞተዋል። ነገር ግን ሙታን አትበሏቸው ሕያዋን ናቸው ይላል። ወንድማችን ደግሞ ሞት የት ላይ ፕሊስ አዳምጥ። ሞት ምንድን ነው ስለው የህይወት ተቃራኒ የህያውነት ተቃራኒ ነው ብሎኛል። ህያውነት ማለት ህያውነት ታውቃላችሁ፣ የእሱ ተቃራኒ ነው አለኝ። ቁርአኑ ደግሞ የሞቱትንም ህያዋን ናቸው ሞቱ እንኳን አትበሏቸው ይላል። ስለዚህ ተቁርአን ጋር ተጋጭተሃል። ምን ማለት ነው? እዛ ህያው አድርጓቸዋል ከሞቱ በኋላ። አልጠየቅኩም። ተቁርአን ጋር ተጋጭተሃል። አሁን እኔን ጠይቀኝ ማለት ሌላ ትርጉም አትስጣት። አልጠየቅኩም ሳይሆን ሌላ ትርጉም ሰጠው እንደዛ ማለት እኮ አያስፈልግም። አይ እሱን በቃ እኔ አሁን አንተን ቻሌንጅ ላደርግ አልፈልግም። ግን ተቁርአንህ እንደተጋጨ ብቻ ሳየውህና ጠይቀኝ፣ እኔን ቻሌንጅ አድርገኝ። ተቁርአን ያልተጋጨው ምን ማለት ነው? ይሄ ወላ ተቁሉ ሊመን ይቅተሉ ፊ ሰቢልላህ እኔን ቻሌንጅ አድርገኝ እያልኩ መጽሐፍ ቅዱስ ላይ ቻሌንጅ አድርገኝ እያልኩ። በማንኛውም ምን ማለት እንደተፈለገበትም ማየት ይጠበቅባል። እሺ ጥሩ ነው። መጽሐፍ ቅዱስ ላይ እኔ ልጠይቅህ እግዚአብሔር ይሞታል አይሞትም? ሞት ምንድን ነው? እሱ እንዴት ነው የተረዳኸው? እሺ አንተ በምትረዳው ንገረኝ። መልካም። እግዚአብሔር ይሞታል አይሞትም? እግዚአብሔር በመለኮት የሚሞት አይደለም፣ ሕያው አምላክ ነው። የሙታን አምላክ ነው። በስጋ ግን ተገልጧል። ክርስቶስ እግዚአብሔር በስጋ ተገልጧል። በስጋ ግን ያ በስጋ የተገለጠው በስጋ ሞቷል። አልሞቱም ያለበት አለ። በስጋ ተገልጧል። የሕያዋን አምላክ ነው እኮ እሱ እግዚአብሔር። አልሞቱም ያለበት አለ በሚገባ። እስቲ የቱ ጋር? የሕያዋን አምላክ እንጂ የሙታን አምላክ አይደለም።
የቱ ጋር ነው ጥቅስ? መልካም። ይህንኑ ጥያቄ ግን ተመሳሳይ አንተንም ጠይቃለሁ። ነገር ግን ሞተ የሚለውን ራሱ ሳሳይህ በመለኮት ሕያው እንደሆነ ላሳይህ አይሻልም? አንደኛ ጴጥሮስ ምዕራፍ 3:17 ላይ እሺ፣ ክርስቶስ ደግሞ ወደ አንቀላፉት እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ አመፀኞችን አንድ ጊዜ ኃጢአትን ምክንያት ሞቷልና። ምን ሞቷልና? በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሕያው ማለት ምን ማለት ነው? ዘላለማዊ ማለት ነው። ማይሞት ማለት ነው። ያልሞተ ማለት ነው። ስለዚህ ሕያው ማለት ዘላለማዊ አይደለም። ሕያው ማለት ሕያው ሆነ ማለት ምን ማለት ነው? ሕያው ማለት ዘላለማዊ የሚለው የሞተ ማለት ነው። በዛ አይተረጉምም። ምን ማለት ነው? ሕያው ሆነ ማለት ዘላለማዊ ሆነ ማለት ነው። እዚህ ጋር ምን ማለት ነው? ሞተ ማለት ነው። በመንፈስ ሞተ ማለት ነው። በህይወት ተገኘ ማለት ነው። በህይወት ከተገኘ በኋላ ሊቆይም ይችላል ላይቆይም ይችላል። ይሄ ሁሉንም የሚያካትት ነው። ዞሮ ግን አሁን እንትኒ ማለት ነው እግዚአብሔር አልሞቱ ያለበትን አሳይ። ቆይ በምን ይለዋል ግን ክፍሉ? የትኛው ክፍል ነው? በምን ሞተ ይለዋል? በምን ሞቶ ነው? በምንድን ነው ሕያው የሚለው? ማንን በምን ሞተ? በምን ሞቶ ነው በምን ሕያው ሆነ የሚለው እኮ ክርስቶስ ደግሞ ወደ እግዚአብሔር ማን ነው? አብ አይደለ? ወደ እግዚአብሔር እርሱ ጻድቅ ሆኖ እሱ እኮ እግዚአብሔር አላለም። እግዚአብሔር ወደ እግዚአብሔር ሳይሆን ክርስቶስ ነው። ክርስቶስ እንግዲህ በምን ሕያው ሆነ ይላል። በምን ሞቶ በምን ሕያው ሆነ ይላል። የጠየኩት እሱን ነው። በስጋ ሞተ ከዛም ሕያው ሆነ ይላል። በመንፈስ ማለት ነው። እኔ ምንድን ነበር የጠየኩ? ስለዚህ እግዚአብሔር ምንድን ነው እሱ አልኩ። በስጋ ሞተ፣ በስጋ ተገልጦ ሞተ። በመንፈስ ግን ምንድን ነው እሱ? ሕያው ነው አልኩ። አይሞትም፣ በመንፈስ አይሞትም። ኦኬ፣ ዕብራውያን 1:10 አንዴ ክፈትልኝ። ኦኬ፣ እሺ፣ ዝቅ አድርገው። አንብቦሽ 10 ላምቡ አንብብ ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም። በእግዚአብሔር ዘንድ ማርጀት እንትን ማለት የለም። ዓመቶቹ የሚለወጡ አይደሉም። ሁሉን አሳልፎ የሚኖር ማያልፍ ነው። አንደኛ ጢሞቴዎስ ምዕራፍ 6:16 ክፈት። ጌታ ሆይ የሚለው ማለት ነው። አዳምጥ። በእግዚአብሔር ዘንድ ሁሌ ምንድነው እሱ ማርጀት ምናምን ብሎ ነገር የለም። ዘላለማዊ የሆነ ፈጣሪ ብቻ ነው፣ የማይሞት ነው። እሱ ዘላለማዊ የማይሞት ብቻ የሆነ አምላክ ነው። አንደኛ ጢሞቴዎስ ምዕራፍ 6:16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው የማይቻል ብርሃን ማንም ሊቀርበው በማይችል ብርሃን ይኖራል። እግዚአብሔር እርሱ ብቻ ምንድን ነው? የማይሞት አምላክ ነው። አምላክ ሊሞት አይችልም። እርሱ ዘላለማዊ ነው። ስለዚህ በእርሱ ዘንድ በመለኮቱ አይሞትም ይላል እዚህ ጋር እግዚአብሔርን። አዳምጥ። እግዚአብሔር ምንድን ነው? መልስ ስጠኝ ለአሁኑ። ምንድን ነው የሚለው? አንበበሽ የሚሞት ነው የሚለው። እግዚአብሔር በመለኮት አይሞትም በስጋ ይሞታል እዚህ ጋር። እኔ የእግዚአብሔር ነው ጥያቄ ማለት ነው። ኢየሱስ ጋር አትሄድልኝ። እግዚአብሔር
እሺ የሚሞት መስሎ ብቻ ማይሞት ነው የሚለው። እርሱ ብቻ የሚለው ወደ ማን ነው የሚመለሰው? መጀመሪያ ማን ነው የሚያመለክተው? አንብብ። እሺ ያለ እርሱ እንደዚህ ይላል። ብቻ የማይሞት ነው። መልካም ቀጥል። ማንም ሊቀርበው በማይችል ብርሃን ይኖራል። እሺ አንድ ሰው እንኳ ሊያየው ማነው አላየውም፣ ሊያየውም አይችለውም ይላል። አንድ ሰው እንኳ አሁን እዚህ ጋር ኢየሱስ ሰው ነኝ ብሏል፣ እሱም አላየውም ማለት እኮ ነው በዚህ ጥቅስ። አዳምጥ። እሺ በስጋ ተገልጦ ታይቷል። መለኮትም ማንም ሊያይ አይችልም። እና ኢየሱስ ሰው ራሱ አይደለም መልሶልናል፣ ደስ የሚለው ማለት ነው። እና እግዚአብሔር አይሞትም ወይ? ያ አይሞትም የሚል ጥቅስ አለ ወይ? በሚገባ እሺ ጥሩ ነው። እግዚአብሔር ማይሞት ከሆነ ኢየሱስ ሞቷል አልሞትም? ፕሊዝ ቅድም መለስኩልህ። ለዛ ነው አስቀድሜ እሱን የመለስኩልህ። ለዛ ነው ይችኛዋን ጥቅስ ስትመለስልህ ወደዛኛው አሁን እዚህ ጋር እግዚአብሔርን እኮ ማለት ነው በመለኮቱ በስጋ ምናምን አላለም። እዚህ ጋር ገብቷል። ምንም እንትን ያለው የለም። አንተ እንደ ቅድም እንዳልከኝ ማለት ነው ለራስ የሚመችን ነው የመረጥከው። አቤት ቀድመ የጠየቅከው ምን ነበር ጥያቄ? እግዚአብሔር ይሞታል አይሞትም ነው ያልኩት እኔ። በጣም ጥሩ። እዚህ ላይ ምን ይላል ጥቅሱ? እግዚአብሔር በምንም ተአምር እንደማይሞት ተመልክተሃል አይደለም? እግዚአብሔር አዎ በምንም ስጋው ምናምን አላለም፣ ሁሉን ነው የሚይዘው። እዚህ ጋር እግዚአብሔርን ማለት አዳምጥ እስቲ። እዚህ ላይ እግዚአብሔር እንደማይሞት ተመልክተሃል። እርሱ ብቻ የማይሞት ስለመሆኑም ማንም እንዳላየውም ተመልክተሃል አይደለም? አዎ በምንም በኩል በምንም አይሞትም እግዚአብሔር ማለት ነው። በምንም አዎ በቃ አለቀ፣ ጨረስክ። እግዚአብሔር አይሞትም። ስለዚህ ጨረስን እኮ። ጥያቄ ምንድነው? መለኮት ይሞታል ወይ ነው። መለኮት አይሞትም። ቅድም ምን አሳየው? ግን በስጋ የተገለጠው እግዚአብሔር ምንድነው? መለኮት ነው። ምንድነው? እግዚአብሔር አካል የለውም። እግዚአብሔር ቆይ አዳምጥሽ፣ አዳምጥ። መለኮት ራሱ ምንድነው? መለኮት ስትል ምን እያልክ ነው የሚለው እሱም ሌላ ነገር ስለሆነ ማለት ነው። ስለዚህ አምላክ ልብ በል፣ አምላክ በስጋ ሳይገለጥ ይሞታል ወይ? አይሞትም። በስጋ ተገልጦ ግን ሞተ ብለን እንላለን። በስጋ ተገልጦ ሞተ ብለን አምላክ እግዚአብሔር በስጋ ተገለጥኩ አለ። እግዚአብሔር በስጋ ተገለጥኩ ብሏል። ኧረ አንተ ሰውዬ ቆያት፣ እዛም አትሩጥ እንደ ፌንጣ። ስለዚህ አሁን የገለጥንልህ ያሳየን እርሱ ብቻ የማይሞት የሚለው ስለ መለኮት የተነገረ ነው። መለኮት የማይሞት ነው፣ ዘላለማዊ ነው። ስለዚህ እሱን አሳየን። አምላክ መለኮት ስጋ አላለም። አንተ በራስህ ነው የሰነጠቅከው እንጂ መለኮት ስጋ ብሏል። እሺ ጥቅሱ ብሏል። መለኮት ስጋ ክፍሉን ግለጠው። በስጋ ሞተ መለኮት ስጋ አላለም። እግዚአብሔር በእርሱ አዳምጥ። ቅድም በስጋ እንደሞተ አሳይቻለሁ አላሳየሁም? ማይክን አንሳውን። በስጋ ኢየሱስን አሳየህ እንጂ እግዚአብሔርን አላሳየኸኝም። በስጋ ሞተ ሲል በመንፈስ ሞተ ብሎታል። እግዚአብሔርን ኢየሱስን በስጋ ሞተ ሲል በመንፈስ ሞተ ብሎታል። ኢየሱስን አላለም። ኢየሱስን ነው ሞተ ያለ እንጂ እግዚአብሔር በምንም አይሞትም። እግዚአብሔር አዳምጥ፣ ያሰኖፍ አዳምጥ። እያዳመጥኩ ኢየሱስን በስጋ ሞተ ሲል በመንፈስ ግን ሞተ አላለውም አይደለ? በመንፈስ ግን ሕያው ሆነ ነው ያለው አይደለ? በመንፈስ ኢየሱስ ይዋ በመንፈስ ሕያው ሆኗል። እግዚአብሔር ግን በምንም አይሞትም። ይሄንን ታውቃለህ? ካሁኑ ጥቅስ አዳምጣው። እግዚአብሔር አይሞትም። ስለዚህ ኢየሱስ እንዴት ሞተ ነው ጥያቄ። ስለዚህ በስጋ ሞተ ብለን እናምናለን። በመንፈስ ግን ክርስቶስ አምላክ ነውና አይሞትም። እግዚአብሔር አይሞትም በመለኮት የሚል አለ ወይ? መለኮቱ አይሞትም ወይ? ማስረጃ ልከን ቁጥር 14 ላይ አድርገን እናምናለን ነው። እኔ እናምናለን ሳይሆን አዳምጥ ልጠይቅህ ቁጥር 14 ማለት ካልጠየቁ ልጠይቅህ እንትን ያልኩት መሀል ላይ ያልገባኝ ነው ጠይቃለሁ እኮ። ቁጥር 14 ነው አንብብ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ይላል አይደለ? እሺ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉሥ የጌቶች ጌታ ያሳያል። እርሱ አለ። እርሱ የተባለው ማን ነው?
ማን ነው? ንገረና። ከኋላ ስም ጠቅሶልሃል። እርሱ የተባለው ማን ነው? እሺ ከዚህ በፊት ያለውንም እንትን ማድረግ ያስፈልጋል። ጌታችን ኢየሱስ እሺ እርሱ ብቻ የማይሞት ነው። እርሱ የተባለው ማን ነው? እሺ እግዚአብሔር ነው ብለሃል አይደል? ቅድም ኢየሱስ ክርስቶስ ነው። እርሱ ብቻ የማይሞት ነው። ማንም ሊቀርበው የማይችል በብርሃን ይኖራል። ብርሃን ይኖራል። ማ? እርሱ ወይንም እግዚአብሔር። ምን? ማንም ሊቀርበው በማይችል እግዚአብሔር ነው ወይ ኢየሱስ ነው በለኝ። እርሱ እግዚአብሔር አንዴ ኢየሱስ ትላለህ። ሁለቱን ማለት የለብህም። ወይ ኢየሱስ ወይ እግዚአብሔር በለኝ። አንተ አይደለም የምንነግረኝ እኔ የምለውን። ምክንያቱም ኢየሱስ ራሱ እግዚአብሔር ስለሆነ ማለት ነው። በስጋ ማለት ያላለው ስላልክ ነው። መጽሐፉ ላይ አላለም እንደዛ። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ስለሆነ ኢየሱስን እግዚአብሔር አይደለም እንድትል አንፈቅድልህም ማለት ነው። እና ኤኒዌይስ ምንድነው? ማይሞት አምላክ ነው። ይህን ይመስላል። ይብቃ። ለማንኛውም እሺ ማለት ጥያቄ አልተመለሰም ማለት አወዘጋግበህ ነው እንትን ያደረገው። ይብቃ። ጥያቄ አልተመለሰም። ተመልሶልኛል እንድትል አንጠብቅም እኮ። ምክንያቱም የመሐመድ መንፈስ ምን ያህል ከባድ እንደሆነ እናውቀዋለን። በጣም ከባድ ነው። ግን ሙስሊሞች በዚህ ደረጃ በጣም ምናልባት በማንበብ አይምሯችሁን ብታሳዩት ጥሩ ነው። ምናልባት ነገሮችን ዝም ብላችሁ መስጊድ ላይ በመጠጣት ይሆናል እንደዚህ አይነት እንትን ይኖራችሁና በጣም ያሳዝናል። ቢያንስ የሚባለውን ነገር እንኳን ማዳመጥ እኮ መልካም ነው ብለን እናስባለን። በዚህ አጋጣሚ ግን ብዙዎች እንደተማራችሁ ተስፋ እናደርጋለን። ቃሎት ያሰማልን ኡስታዝ። ጨጓራዬን ታስልጣለህ። በቃ ደህና ደሩ። እረፍት ልታደርግ ነው? ደከመ? ኧረ እኔ ዛሬ ዝም ብዬ እኮ ነው የገባሁት። ደብሮኝ ነው የገባሁት ነበር። ደብሮኝ ልጨቃጨቅ ገብቼ አገረጣችሁኝ። አንተ ሰውዬ ግን ጾም እንዳሲያስከኝ ጾም አታስፈታኝም እንዴ? ደውልና አንተ ደግሞ ቀኔ ይዞታል የስጋ ናፍቆት። በቃ እኔ ስጋ ሲያስጠላኝ እሱ ስጋ ናፍቆት በገዛ እጅ ስለምጅ በቃ ቁርጥ ለመደ ሰውዬ። በቃ እንደ ድመት በቃ እኔን ሲያይ ሚያው ማለት ነው የቀረው። ስር ገስት ላይ ኧረ ተው ጾም ተፈታ ይላል። ገና እኮ ትናንት ነው የተፈታው እኮ። እንደዚህ በእጅ ብንጠራራ ራሱ ንከዋለሁ። ደግሞ አሁን እኮ ገርምህ ቀዘኝ ደውሎም በቃ ቁርጣን በላይ ምን ይለኛል። እና ጥሬ ነው የበላሁት፣ ጥሬ ቆሎ ማለት ነው። ራት በላይ አልዴ ደግሞ አቀሳሳሪ እና ነገ እንገናኝና እንቆርጣ። ይሄ ኬራቤር እኮ አይ ምን እንትን ብሄድ በቃ በሬው እየሄደ ራሱ ከኋላ ይመኛል። በቃ ይህንን ሻኛውን አላ ቆርጥ ምናምን ነገር ጮማ ይወዳል ደግሞ እኮ። እኔ አሁን ኪሎ እኮ ከኔ እጥፍ ነው፣ ግን ለምን ጮማ እንደሚወድ አይገባኝም። እኔ ጮማ አልወድም። ሊያካክሰው ነው እኮ ታዲያ። የዚህን ሁሉ ጾም የ55 ቀን ጾም ሊያካክሰው ነው ዲቫ። እኔ መለገ እንዴ አንተ ሁለቱም ትልቁ አንጀት ነው እንዴ? እኮ ግራ ገባኝ። ካፊሮች በሰባት አንጀታቸው ነው ይበሉት ብሏል እኮ መሐመድ። ታውቃላችሁ? እሱ ነገር የሰራው ሙስሊሞች በአንድ አንጀት ነው ይበሉ፣ ካፊሮች በሰባት አንጀት ነው ይበሉት አለ። አሁን እውነት ተሙስሊም እና ጾም ሲፈታ ውስጥ ምን ያህል አረቦቹ እንደሚበሉ እቃቸው አይታችሁታል። ማንኛው ነው በሰባት አንጀት የሚበላ? ያ አንድ ሙሉ በግ ያልቃል እኮ ለአንድ አፍጥር። እኛ ቤት እኮ ይበሉታል፣ ይገልጻል። እንበላለን። አንድ በግ አንድ ኪሎ ለሁለት ለሶስት እኮ የምንታገለው ዘጫለን የምንለው ለሱ አባቴ። አንድ በግ ቀልድ ነው እንደ 13 15 ኪሎ ምናምን አይሆንም አንድ በግ። ኧረ ደህና በግ ከሆነ 20 ምናምን የሚደርስ ያውን በሩዝ አድርገው በሩዝ ጨምረህበት አስበው። ግን ይበላል ምግባቸው። ግን የምር የሆነ እንትን አቀማመጣቸው ምናምን አስተካክሎ ፓፓ ቀምሰሽዋል እንዴ? አይ በጣም ወሳኝ ነው ቦስ።
ወዶ መስሎናል። ረመዳን ሲመጣ ነቢይ መሐመድ ሸፋዬ ነው እያለች ዘጭ ዘጭ የምትለው ሴቶቹ እኮ ወደው እኮ አይደለም። እቺ ቦርድ አሳምቡሳ እናንተን እኮ ለመቀላወጥ እኮ ነው። አይነቶቹ ደግሞ የቀመሱት ነገር ይኖራል ወይ ተጨማሪ ከሩዟ እና ከንትኗ ኧረ ስላለ ብለህ ከመሸ ስንት ጠርሙስ አረቄ ጠጣህ እፎይ ይለኛል ካሚል። በገነት አሁን ገና አረቄ ጠጣለሁ ብሎ እንደሚመኝ እኮ አያውቅም። ቁርአኑ ላይ እንዳለ በገነት ገና ሄደህ የምትጠጣው መጠጥ አለ። እሱን አለማወቅ በምድርን የጠጣለው በገነት አንተ ትጠጣለህ። ልዩነታችን ደህና ደሩ በቃ በተስፋ ነው የሚኖረውና ቃሉ ተሰማለን። ኡስታዝ በጣም ሚት አድርጋ እንዴ ዴቭ ቡና ፊሽካ ባለበት ላይ ኳስ ነው ምናምን ጨዋታ ትዝ የሚለን ዴቭ እኮ አላስወራኝ ያለ ቆስጤ ልቦልከው እንዴ ልጅ ማማ ቢል እኮ ዝም አትለውም። የት እንዳለ እንኳን እናንተ እንዴት እንደሸወሉኝ ታውቃላችሁ? የኔ ፕሮፋይል የትኛው ከነአን የሚለው እኔ መስሎኝ የኔ አካውንት እሱን እያየሁት ነበረ እና እኔ እሱ መስሎኝ ስሜ እንዴት የተቀየረው ላለውኝ የኔ ከላይ አላየሁትም፣ ጥቁር ሆኖ ሌላ ሆኖ ማለት ነው። ስሬስ ተሸውጃለሁ። እውነትም ኮመንት ላይ ጻፉ ሰውዬ እውነት ብሏል ማለት ነው። ጥሩ ነው ማድረባ አይ ኧረ አቤት እንዴት ሸወደችኝ። ማርያም ሸወደች። የሆነ እንደዚህ አንተን አይቼ ዞር ብዬ እኔ ቃልን አየሁና የራሴ እንትኑን ያየሁት እና ከዛ ጥግ ያለውን አላየሁትም። ለካ ጥግ ምን በድያችሁ ነው ጥግ ያስቀምጣችሁ? ከላይ ሆነ መራቂያችን መታለች። አሁን ዝም ብሎ ምርቃት እንስማ እፎይ ከመውጣቱ በፊት እንዲህ ካላደረሰ ልበለዋ። ሁላችሁም ካላደረሰ በድጋሚ እፎይ እንዴት ነው በዓሉ? Please, I'm begging you. Please. I'm desperate. I don't know what to do. Please subscribe. Please.